ሰላም ወደ ቻናል ላይ ተከታታይ እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ መጥቻለሁ በዚህ ድራማ ማለት ነው። ለምንድን ነው ስርቀት መሰረቅ እያለው እዚህ ጋር ከባለፈው እየቀጠለው መጥቻለሁ። ምክንያቱም እዚህ ጋር በጣም ኬክ እወዳለሁ እያለች ነበር ሀኒ። እዚህ ደግሞ ርቦኛል ብሎ ሲመጣ አይ አትሰርቅም እያለው ከመስረቁ እየከለከለው ነበር ነው። መጀመሪያ ግን ላይክ፣ ሼር፣ ሰብስክራይብ በማድረግ እዚህ ጋር ነበር የቋረጠው ሰው ፓርቲስ ምን ይሆን የሚለው ላይ ደግሞ አብረን እናያለን ማለት ነው። እና ግን ላይክ ሼር አድርጉልኝ የእውነት ሰብስክራይብም እያደረጋችሁ ማለት አብረን እንደግ እስኪ እና ከዛ እዚህ ጋር ደግሞ አንድ አዲስ ዛሬ ጀምራለች። ሰው ጓደኛዋ ናት ይመስለኛል። ጀምራለን ይሃኒ አሰሪዋ ናት ማለት ነው። ባይሼ እያለች እየተናገረች ነው ያለሽው ማናት ግን አብረን እናያለን። እና ላይክ ሼር ሰብስክራይብ ጠፋሽብኝ እያለቻት ነው አለው። ያንቺ ነገር ስራሽን ዝምድሽን እያለቻት ነው። የምዘመደዳው የምዝንድ ዝምድን ቤትሽን ለቀሽ ከሄድሽ በኋላ ለምንድን ነው አትመጭም እያለቻት እየተናገረ ጓደኛዋን ጎረቤታቸው ሞቱ አረፈ እያለቻት ነው። ሶ ጋይ የሚፈልጠው ለማይገድ አፈር ገባ እያለች ነው። እና በጣም ያሳዝናል። እና ከሰፈራቸው ከለቀቀች ሞ ጓደኛዋ ማለት መስለኝ። ላይክ ሼር አድርጉ፣ ሰብስክራይብ ማድረጉ ካብረ ዛሬ አድመጫለች ማለት ይላል። እንደምትመጪ እያወኩኝ እመጣለሁ እያለች ነው። ትሄዳለች ወይ አትሄድም? አብረን ብዙ ነገር አሳልፈናል እያለች እየተናገረ ከሚስቱ ጋር ስለማትማሚ አትመጪም እያለች መጠል እያለቻት ነው። ከሷ አፍ ጋር መጥፎ አይደለም እያለች ነው። ስለዚህ ወደ ጎረቤታቸው ስለሞተ የድሮ ቤት እየነበራችሁ ማለት ነው። ላይክ ሼር ሰብስክራይብ አድርጉ፣ የእውነት ሰብስክራይብ አድርጉ፣ ያሳድጉኝ እና እግዚአብሔር ጽናቱ ይስጥ እንላለን ማለት ነው። እኛ ደግሞ ማለት ነው ለድራማ እና በእውነት ሀኒ ግን በጣም የሆነ ድራማ ደስ ይላል። እናንተ ካያችሁ ማለት ነው ካፍታችሁ ስጥኝ ከታች ላይ እና ከታች ላይ ድምጽ እየተሰማው ይመስለኛል ማለት ነው። ስለዚህ እዚህ ጋር የሀኒ ሰሪ ልትሄድ ነው ማለት ነው ወደ ቀብር ማለት ነው። እዚህ ጋር ደግሞ ሀኒና አሲረት ተገናኙ ማለት ነው። ምን ይባላሉ? ወደ ወርክ ነው የምትሄጂው እያለት ነው። ወደ ሀገር እየሄድኩ ነው። ጥሩ አደረግ እንዲያበጧት ሄድለት እያለች ሀኒ እየተናገረች ነው። ሀኒ የፋዘር ሕክምና እንዴት ነው? ያው እንደተለመደ ነው፣ ምንም ለውጥ የለውም እያለች ነው። አባትየው ሕክምና ጀምሯል ነበር ገንዘቡ አለቀ እያለች ምንም ሳንቲም የለኝም እድናለሁ ብሎ ተስፋ አድርጎ ነበረ። በዚህ ዘመን ገንዘብ እኔ ነኝ ወደዚያ በቆሁ እያለ አሲር ደግሞ እየነገራች ነው። ምክንያቱም የሀኒ ማሳከሚያ የነበረ ብር አሰራው የሰጠቻት ብር ጨርሰዋለች። ብር የላችም። 300 ሺህ ብር ነው የሚያስፈልገው እና በጣም ጨንቆታል። እና ምን እንደሚያደርግ ስለጨነቀው የባለፈው ገንዘብ ከየት ነው አሰራሽ ነበር የሰጠኝ እርዳታ ነው የሰጠኝ እና በጣም ያስጠላል። እኔ ያደረኩበት እኔ በምን ምክንያት ነው እያላት አሲርን እየነገረች ነው ማለት ነው። ስለዚህ ከድራማው ብዙ ነገር እንማላለን ብዬ አስባለሁ። ጥቅነት ብዙ ነገሮች አሉ ባይዘወይ አንዳንዴ እኛ በህይወታችን ላይ ድራማ እንደ ድራማ ያለው ደስ የሚል ነገር የለም፣ ግን አንዳንዴ ያስተምርሃል እና በዛ በኩል ነው ማለት ነው። እና በጣም እዚህ ጋር እንዴት አደርክ እያለች እየተናገረች ልብሶች ከብሰጅ ናቸው ሳላስተካክለ ሄድኩ ነው ልብሶቹ ላስተካክል እማዬ አስተካክለዋለች ያለ ትትያሽ ደገርካቸው እያለች እየተናገረች ነው። አንዳንዴ ብናግዝ ምን ችግር አለው ያለች ግን እኮ የኔ ስራ ናይቲ የኔዳው አምላክ ከፈቀደ የሚሆነው ቤተሰብ ቁርስ ሰግቻለሁ እያለች ነው። እና ቁርስ ልበላ እየሄደ ምናሴ ማለት ነው። ምናሴ እጅግ ትዕግስተኛ ነው፣ እጅግ ደግሞ ለዋህ ነው የእውነት። እና እንደዚህ ይመስላል ማለት ነው የዛሬ ድራማው። በሚቀጥለው ደግሞ ሌላ ፓርት አመጣላችኋለሁ። እኔ ትንሽ የማቀረው ባይዘው ሙሉ አላቀርም እና ሙሉ ውዛ ስለምታዩ ያው እዚህ ጋር ደግሞ ምን እሺ ነው እያለው ጓደኛው ወፍም የለም እያለ
ምን ነው ምስ አደበርኩ እንዴ ስረስርቅ እንዳልኩ ምናምን እያለው ነው። ሶ አልሰርቅም ካሁን በኋላ ስርቅ ጣጣ የለውም እያለ ነው። ላይክ ሼር አድርጉኝ። ቴንክ ዩ ሶ ማች ባይ ዲስ ቪዲዮ ባይ ላይክ